ሆነ ልንገራችሁ አንዳንድ መረጃዎችን ልንገራችሁ ለክፉ ለደጉም የሚሆናችሁ ከሆነ ብዬ ነው። ሰው ምንድነው ሐኪም ቤት ምርመራ ሄጄ ነበር። ባለፈውም እንደምታስታውሱ ከሆነ በሄድኩ ሰዓት ላይ ያገኘሁትኝ ነገር ምንድነው፣ አንደኛ የአጥንት መጣመም አለ ወገቤ ላይ፣ ብዙ መቀመጥ አልችልም። ያሜ ነበር ከዚህ በፊትም ብዙ ጊዜ ላይ በተለይ የብዙ ጊዜ ተከታታዮች ከሆናችሁ ታውቁታላችሁ ብዬ አስባለሁኝ። እና ብዙ ጊዜ ያሜ ነበር ወገቤ። ታዲያ ታየሁትኝ በወጣትነት ወይ ልጅ እያለሁኝ ወይ ወድቆ ወይ ደግሞ ከፍተኛ እቃ ማንሳት የሚል ነገር ነው ያለው። እኔ ማስታውሰው ያው በአንድ ቀን ሁለት አደጋ መኪናም ባቡርም ተገልብጦብኝ ስለነበር ማለት የዛን ጊዜ ሊሆን ይችላል ብዬ አስባለሁኝ። አጥንቴ ትንሽ እንደዚህ ጠመም ብላ ነበረ። እሱ እየተስተካከለልኝ ነው። በወጌሻም በምንም እየተመለሰልኝ ነው። አንደኛ ያለው ነገር እሱ ነው። ሁለተኛ ሌላ ምርመራም ጓደኞች የመከሩኝና ስመረመር ሪህ የሚባል በሽታም እንዳለ ነገሩኝ ዶክተሮቹ። ምርመራ ሰጥቼ ነበረ። ሪህ ያው ስጋዎች ነው፣ ቀይ ስጋ ምናምን ነገር እንዳትበላሉኝ። ያው እሱም ብዙም የበላ ሰው አይደለሁኝም። በሁለት ወር በወር አንድ የሚገኝ ነገር ስለሆነ ያን ያህል እንትን የምናደርገው ነገር አይደለም። ግን ሪህ አለ ባሉኝ። እንዴት እንደመጣ ባላቅም። ሶስተኛ ያው ጨጓራ ቋሚ ነው፣ ምንም ጥርጥር የለውም። ያው አንዳንድ ቪዲዮ ላይ ሳገዛ የምታዩኝ የጨጓራ ውጤት ስለሆነ ነው። እሱም ቢሆን እየተስተካከሉ ነው፣ እግዚአብሔር ይመስገን። አራተኛውና በጣም ግራ የሚያጋባ የነበረው ነገር የጉበት ላይ ጮማ መገኘት ነው። እሱ ትንሽ አስቸጋሪ እንደሆነ ነገሩኛል። ጉበት ላይ ጮማ አለብህ፣ ስለዚህ አልኮል ቀንስ አሉኝ። ይሄም ነገርኳቸው። አልኮል በህይወት ዘመን ጠጥቼ አላቅም፣ በአፌም ገብቶ አያውቅምና አልኮል ጠጥቼ ስለማላቅ እንዴት ነው ነገሩ ስላቸው እነሱም ግራ ተጋብተዋል። ግን የተወሰኑ መድኃኒቶችን አዘውልኛል። እራት እንዳትበላሉኝ። እኔ ራት በልቼ አላቅም። እሱንም ቢሆን በጣም ቆይቻለሁ እራት ከበላሁ 5-6 ወር ምናምን ነገር፣ አንዳንዴ ካልሆነ በስተቀር እንደዚህ በልቼ አላቅም ብዙን ጊዜ ላይ አይሮን ነው ምን እየሆነ እንደሆነ ምን እየተከሰተ እንደሆነ አላውቅም። ግን እግዚአብሔር ይመስገን በጣም ደህና ነኝ አሁን ላይ። ብዙ የሚያስጨንቅ ነገር አይደለም። ስለምታስቡልኝ በእውነት እግዚአብሔር አክብርልኝ፣ ከልብ አመሰግናለሁኝ። ሳይነሱም ያው አንድ ጉዳይ ስለሆነ እሱ ቋሚ ነው። ብዙ ጊዜ ላይ ምክንያት እንደሚነሳ አላውቀውም። አየር ቅዝቃዜ ምናምን ነገር ሲገላበጥ ነው። እንዳልኳችሁ ባለፈው ልብስ ልገዛ ወጥቼ ስለነበር ትንሽ የሞተሩም አየር ብክለት ምናምን ነገር አለ እዛ አካባቢ ላይ። ያ ነገር ነው ያስነሳብኝ የነበረው። አሁን ግን እግዚአብሔር ይመስገን ደህና ነኝ። በጣም በጸሎታችሁ ስለምታስቡኝ ከልብ አመሰግናለሁኝ። ወደ ጉዳዮቻችን